ሚስጥር መጠበቅ አማና ነው ወንድሞች። ጓደኛ መጥቶ አንድች ጉዳይ አለኝ ብሎ ነግሮ ከሄደ አማና ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ሐደሰ الرجل بالحديث አንድ ሰው ለአንድ ጓደኛው የሆነ ነገር ከነገረው ثم التفت ከዛም ዞር ካለ فهي امانه ይሄ አማና ነው አሉ። ረዋው አቡ ዳውድ ወትርሚዚ። አማና ነው። አዎ ዛሬ አላህ ይዘንል ደወል አይደል ወንድምህ አማና አንተ ብቻ ነው የምታዳምጠኝ ብሎ አክብሮ አምኖ ሲደውል እኛ ላውድ ስፒከር እናረግና ከዛስ እዩ ስሙት እስቲ ምን እንደሚል ይላል። ምስጥሩን አምኖ ደውሎ ለአደባባይ ለሰው ታደርግበታለህ። አንዳንዱስ ሪከርድ ያደርጋል። ከዛስ አያችሁ ይላል። አምኖ ደውሎ አማና እኮ ነው። በአንተና በሱ መካከል አላህ ነው ያለው። አምኖ ደውሎ እንዴት ትክደዋለህ? ስለዚህ ሚስጥርን አለመጠበቅ ይህ ሲባል አንድ ነጥብ ያዙልኝ። የነገረ ሚስጥር ሙስሊሙን ኡማ የሚጎዳ ከሆነ ሙስሊሙን አደጋ ላይ የሚጥል ከሆነ የዚህ ጊዜ ሙስሊሙን አደጋ ልትታደግ ይገባል። አማና የተባለው ቤት ነው ሚስጥር የግለሰብ ራስ የምታወራው ሚስጥር ከሆነ እንጂ ሙስሊሙን አደጋ የሚጥል ከሆነ ሙስሊሙን ወደ መጥፎ ነገር የሚከት የሙስሊሙን ኡማ ከባድ አደጋ የሚያመጣ ከሆነ እዚች ጋር ይሄ አይደለም። ይሄን አንተም ልትወጣው ይገባል። የዛ ሰው ማንነት ልታጋልጥም ይገባል ነው። ንግድ ላይ ያሉ ሰዎች አብዛኛው ነጋዴዎች አላችሁ አማና አለባችሁ በምትነግዱት ነገር። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ነጋዴ እህል ነጋዴ ዘንድ አለፉ። ሲያልፉ እጃቸውን ስንዴ ነበር ማዳበሪያ ውስጥ ያለ فادخل يده على كومه الطعام እዛው ክትት አረጉት። ልክ ሲከቱት فوجده مبلولا የበሰበሰ ረጥበውን አገኙት። فقال له ما هذا يا صاحب الطعام ይሄ ምንድነው አሉት። ከላይ ደረቅ ነው ከውስጥ ደግሞ እርጥብ ነው። فقال الرجل اصابته السماء اي المطر ሰማይ እኮ ዝናብ እኮ አግኝቶብኝ ነው። አንተ የአላህ መልእክተኛው ሲላቸው የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም አሉት أفلا جعلته فوق الطعام حتى يراه الناس ታዲያ ከምግቡ በላይ አታደርገው ሰዎች እንዲመለከቱ አምነው አይተው እንዲገዙ አሉ። من غش فليس مني رواه مسلم ያታለለ ከኔ አይደለም አሉ። እሱ ከላይ ደረቅ አድርጎ ከላይ ከትች ምን አድርጓል? እርጥብ ዛሬ ላይ ያለው ማለት ነው። ከላይ የሆነ ነገር ይታያል ከስር ሌላ ነው። ቂቤ ይባላል የሆነ ነገር ይቀላቅላል። ማር ይላል ስኳር ይቀላቅላል። ገብሱ ላይ ባለው ወይ የሆነ ጤፍ ላይ የሆነ ነገር ይቀላቅላል። ይሄ የምናየው ነው። ሌሎች በኤሌክትሪክ ካ በእያንዳንዱ እንቅስቃሴ ብራንድ ያልሆነ ነገር ብራንድ አድርጎ ማቅረብ። ሜዲን ቱርኪ ብሎ ይለጥፋል። ሜዲን ቻይና የሆነውን ካርቶን ቀያይሮ ምናምን ላ አማና ነው። አንተን አምኖ ሲገዛ እውነታውን ልታቀርብ ይገባል። አለዛ አማናን አልተወጣህም። አማናን መወጣት ያስፈልጋል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ